ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ስራ፣ ጤንነት ሁሉ መልካም? እኔ ጋር ፈጣሪ ይመስገን ሁሉም ሰላም ነው። እንዴት ናችሁ? በስደት ዓለም ያላችሁ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ጤንነት ሁሉ ሰላም ነው እላችኋለሁ። እና ስራ እንዴት ይዟችኋል? እና አንዳንዴ ክፍለ ሀገር ቤት ያሉ ሰዎች እንደምን ቤተሰቦቻችን ሁሉ እውነት ስላሴ ስምና በጣም አሁን እንደሚታወቀው ከጾሙ ከተፈታ በኋላ የሰርግ ሰዓት ነው። ሰርግ ይከናወናል። ሴቷም ታገባለች፣ ወንዱም ደግሞ ያገባልና ስለዚህ ወጪያቸው በጣምና እኛ ያው እኔ ክፍለ ሀገር ልጅ ነኝ። ከተማም ያው እንትን እላለሁ፣ ግን በክፍለ ሀገር ወጪው እንደ ድሮ ምንም አልቀረም። እንደውም ጨመረ ነው እንጂ ቀነሰ የሚባል ነገር አይደለም። እና አሁን እኔ ለፋሲካ ወንድሜ ሊያገባ ነውና እስኪ ለሰርግ ነው። አሁን በስደት ነው ያለሁት። ማታቁኝ ያው እኔ መሰረት እባላለሁ፣ ግን ያለሁት በስደት ዓለም ነው። እና ወንድሜ ላገባ ነው። ምን ታደርግልኛለሽ? ምን ታግዥኛለሽ? ምናምን አለኝና ምን ትፈልጋለህ? እኔ የሚያስፈልግህን ነገር ብዙም ባይሆን የሆነ ነገር አደርግልሃለሁ አልኩት። ከዛ እኔ እንደዚህ ነው ማድረግ የምፈልገው ምናምን ስለው ያንን ነገር እሺ ያለኝ። የሚፈልገው መርጦ ያው እኔ ብሩን ብቻ መስጠት ነው አይደል? የሚፈልገውን ነገር ራሱ ነው መርጦ ማድረግ የሚችለው። እና እኔ ድጋሚ እንዳይጠይቀኝ አንዴ በቃ ማድረግ ያለብኝን ላድርግልሽ ብዬ ብር ሰጠሁት። ያንን ነገር አደረገ። አሁን ደግሞ ወጪው እንግዲህ የወንዱ ቤተሰብ ሲያገባ በጣም ወጪ አለ፣ የሴቷም አለ፣ ግን ከሴቱ ይልቅ የወንዱ ነው የሚበዛው። ለምን? ለሴቷ ልብስ ይገዛል፣ ለቤተሰብ ጥሎሽ የሚባል አለ። ለቤተሰብ ይሄ ያው በገጠር የሚያውቁት ያውቃሉ። ጥሎሽ የሚባል ለእናት ለአባት አያትም ካለ ወንድም እንደዛ። እንግዲህ በአንድ ቤት ውስጥ በእኛ ሀገር 5ም ሊያረጉ ይችላሉ፣ 4ም እንደዛ ነው። እና የወንዶቹ ደግሞ በጣም ከባድ ነው። ለምን? እንደዚህ ጋቢ ሳይሆን የጋቢ ትልቅ ያኔ ቡልኮ ይባላል ያው በኦሮምኛ፣ በአማርኛ ግን ጋቢ ነው። የጋቢው ትልቅ ጋቢ አሁን ነጠላ ነው። ነጠላው ትልቅ ደግሞ ጋቢ አይደለም የሚባለው። ስለዚህ የጋቢ 2 እጥፍ ነው። ያንን ነገር ከቤተሰብ ውስጥ 2 ነው የሚለብሱት እና በጣም ውድ ነው። እሱ ደግሞ በዚህ ሰዓት ወደ 9,000 10,000 ነው አንዱና ያንን ነገር ለማድረግ ሴቷም የምትለብሰው አበዛዙ እኔ ስንት ብር ጨረስኩባት ምናምን ሲለኝ እኔ እንዲህ ምንድነው ይሄ ሁሉ? እኛ ስናገባ እኔ አግብቻለሁ። ምሳሌ እኔ ዛሬ 8 ዓመት ያገባሁት፣ ልጆችም አለኝ፣ የ2 ልጆች እናት ነኝ። ግን እዛ ያው ከዛ በፊትም ተሰድጃለሁ። ያው ታሪኩ ብዙ ነው። ያው ስደት ዓለም ያለመደ ሰው መቼም ኢትዮጵያ ውስጥ አይቀመጥም። ለምን? ደህና ከሆን ያው እዛ ከመቸገር የሰውን እጅ ከማየት አግብተንም የባላችን እጅ ከማየት ሰርተን ጤናና ከሆን ልጆቻችን እንግዲህ የቤተሰብ እኛ አጠገባቸውን ሆነን ብንንከባከባቸው ልጆቻችን ጥሩ ነበረ። ግን እዛ ቁጭ ብለን እየተቸገርን ልጆቻችንም እየተቸገሩ ከመኖር አንድ የሆነ በቃ የቤተሰብ አባል እናትም ይሁን የባል እናትም ይሁን ጋር አስቀምጠን ለመስራት የተሰደድነው በጣም በአብዛኛው ደግሞ በሰው ሀገር ላይ ያለው ልጅ ያለ ሰው ልጅ የሌለም አለ። ልጅም ሳይኖረንም ተሰደን ሰርተን ገብተን የሆነ ነገር ለውጠን ለቤተሰብም ለራሳችን የሆነ ነገር ይዘን ትዳር ያዝነው። ያን ነገር ደግሞ ያልቃል። ዛሬ ደግሞ ልጆቻችን አስቀምጠን ደግሞ ለመስራት ወጣን። ያንን እንግዲህ ለመስራት ስንወጣ
እዚህ ጋር የልጅ ምናፍቆት አለ። ልጆቻችን እንደ ራስ እንደ እናት ማችን ምንም ልጅን ልንከባከብ የሚችል የለም። ግን ከሚቸገሩ የቤተሰብ አባል አሁን እኔ ትዳር ሲመሰረት ባለቤቴ ይሰራል። ግን ደግሞ እኔም ከመቸገር ልጆቼም ከሚቸገሩ የተሻለ ህይወት እንዲኖራቸው በአሁኑ ሰዓት በጣም የተሻሻለ በጣም አረብ ሀገር ሄዶ የሰሩ ቤት ሰርቶ ቤተሰብን ቀይሮ ራሳቸውን የቀየሩ በጣም ብዙ አሉ። ራሴም አድርጌ ያለሁ ቤተሰቦችን አድርጌ ለራሴም ቤት ሰርቼ ምን ብዬ ነው የወጣሁት። ግን ደግሞ ተጨማሪ የሆነ ነገር ያስፈልጋል ብዬ እና ለመስራት ወጣ። እግዚአብሔር ይመስገን ጤነኛ ነኝ፣ ሙሉ ጤነኛ ነኝ። መስራት እችላለሁ። ጉልበቴን ለምን እችላለሁ ብዬ ነው የወጣሁት ለመስራት እነዛን ቤተሰቦችን ልጆችን ለማሻሻል እና እዚህ ጋር ደግሞ የራሴን ቤተሰብ መሰርቻለሁ ብዬ ለቤተሰብ ለራሴ ብቻ ሳይሆን ቤተሰብም ደግሞ መደጎም ያለብኝ ደጉማለሁ። በገጠር ደግሞ በጣም ብዙ ነገር አለ። እህል የሚዘሩበት መዳበሪያ ያስፈልጋል፣ ዘር ያስፈልጋቸዋል እና ያንን ነገር አድርገን ደግሞ ቤተሰቦቻችንን ለቤተሰብ ማድረግም ጥሩ ነው ማለት ሳይበዛ በመጠኑ ማለት ነው። ራስን ሳይጎዳ ለቤተሰብ የሆነ ነገር እያደረግ ራሳችንን እየጠበቅን ለራሳችን እያስቀመጥን ብንሰራ ምንም አይደለም። ያኔ ደህና ከሆን አንድ ሰው እኮ ሙሉ ጤነኛ ሆኖ አገር ላይ ከሚቸገር ለሀገርም ለራስም ጥሩ ነው እንዴ። ሀገራችንም ራሱ ይለወጣል። ለምን እዚህ ጋር እኛ ብር ስንልክ ከኛ ላይ ብዙ ነገር ያገኛል ማለት ነው። እና እንደዛ ለወንድሜ በቃ አሁን ላገባ ነው ብር ስጪኝ ነው ነገር አድርጊኝ ሲለኝ እሺ ብዬ ለወንድሜ ማድረግ ያለብኝም ሳደርገው አሁን ደግሞ ቤተሰብም በጎን እኛስ ይሉኛል እንዴ ለእሱ አደረግኩ አይደል እንዴ ስላቸው እንዴ እኛ ምን እናውቃለን ታዲያ የእሱ እኛ ምን አገባን እኛስ እንጂ አሉኝ። ስለዚህ እንዴ የሚያገባ እሱ አይደል እንዴ ለእሱ ካደረግኩ እናንተ ደግሞ ምንድን ናችሁ ስላቸው እንዴ አሁን እሱ ልብስም ከሆነ ለራሱ ነው የሚገዛ፣ አንዳንድ ነገርም ለራሱ ነው። ካኑ ግን ድግሱንም የነዛን ጥሎሽም የምንችለው እኛ ነን አሉኝ። እንዴ እዚህ ጋር እኮ አንድ ሰው ነኝ ለስንት ሰው ለሱ ለእናንተም ለየብቻ እናትም አባትም ለየብቻ ነው ለድግሱ የሚፈልጉት። ስለዚህ ለየናናንተ ለሁላችሁ አድርጌ ነው እችላለሁ እንዴ ልጆችን ጥዬ እኮ ነው የመጣሁት እኔ በጣም ደክሞኛል እኮ እላቸዋለሁ። እና በቃ ምንም አይረዱ ቤተሰብ እንዳስቀመጥ ነው። እኛ አሁን እዚህ ሀገር የሰው ሀገር ስንሄድ ያልተማረ ራሱ በጣም በቃ ስልጥን ብሎ ተምሮ ይሁ ነገር ተሻሽሎ ነው የሚገባ። የእውነት ለምን ብዙ ነገር እንማራለን እዚህ ሰው ሀገር ስንመጣ። ስራ ብቻ አይደለም እንማረው ጥሩ ነገር። እነሱ አሁን አረቦቹ እንዴት እንደሚከባበሩ ከልጆቻቸው እንዴት እንደሚኖሩ ስለምናየው የቤት አያያዝ የልጅ ማሳደግ በቃ ብዙ ነገሮችን ከነሱ ላይ እንማራለን። ስንገባ ተቀይረን ነው የምንገባ። ባህሪያችን ራሱ እነሱ እንደዛው እንደተቀመጡ እንደ ድሮ እንደዛው ናቸው። እኛ ደግሞ ያን ጸባይ ይዘን ስንመጣ እዚህ እንደዛ አይደለም፣ ተቀይረን ነው የምንገባ በብዙ ነገር ማለት ነው። እነሱ እንደዛ ናቸው። በቃ አይረዱ። ለምን እላቸዋለሁ። አሁን ዛሬ ሲያናግሩኝ በጣም ደከመኝ። እኔ የለኝም እንዴ ለእሱ ያደረግኩ ለእናንተ ደግሞ ኬት አመጣለሁ በዚህ ውስጥ ምናምን ስላቸው እንዴት በቃ ምን እናርግ በጣም እኮ ተቸገረ እንዴ በአቅማችሁ አታገቡም እንዴ ሀብታም ቤት ለምንድን ነው የምትሄዱ? ድሀ ከሆነ ሰው እኮ እንደ ደህንነቱ የሚመጥነው ያገባል። ለምሳሌ ሴቷ ቤተሰቦቹ ሀብታም ከሆኑ የወንዱ ደግሞ ምንም ከሌለው ያቺ የሀብታም ልጅ ቢያገባ የቤተሰብ ሀብት ለልጇ አይሆንም፣ ይዛው አትመጣም። የቤተሰብ ሀብት እዛው ነው የሚቀረው። ሲጀመር እንደው ሴቷ ባይኖራትና ባሉ የባል ቤተሰብ ካለ ለዛ ለሴቷ ይሆናል። የቤተሰብ ሀብት ግን ለልጅቷ ምንም የሚያደርግ የለም። እዛ እስካለች ነው እንጂ ስታገባ ራሷ ጥራ ደክማ ወይም ጥሮ እሱም ነው እንጂ የሚሻሻሉ። እኛ አሁን ከቤተሰቦቻችን ላይ ተለይተን አገባን ያላችን ግን በፊትም ተሰደን ሰርተን ዛሬም ደግሞ እየሰራን
ቤተሰብም ትዳራችንን ልጆቻችንን እናሳድጋለን። ለሌላ ሰው ራሱ ታርፈን ማለት ነው፣ ለወንድም ለእህትም ራሱ እና እንደዛ ነው እላችኋለሁ እህቶቼ። በጣም ግን ይከብዳል የእውነት እዛ እነሱ እኛ ጋር አሁን እኔ በቃ ዘመድም ይሁን ቤተሰብም ይሁን በቃ እኔ ደክሞኛል ልምጣ ወደ ልጆች ምናምን ብዬ ያው ዝም ብዬ ነው እንጂ የማማክረው ሁሉም ነገር ውሳኔ እኔ ጋር ነው ያለ። እኔ መወሰን እችላለሁ። አይ ደክሞኛል እገባለሁ እሰራለሁ የምለው እኔ ራሴ ወስናለሁ እንጂ ሰው አይወስንልኝም። ሰው አንቺ ስሪ አይለኝም። ራሴ በራሴ ወስኜ መግባትም ካለብኝ መግባት መስራትም ካለብኝ መስራት ነው እንጂ እነሱ በቃ እንደዚህ ነው ብለን ያው ዝም ብለን ራሱ ስንጠይቀው እዚህ ኑሮ ውድ ነው ምን እንዲህ እኛ ራሱ የምንሄድበት ጠፍቶ ነው። እናንተ እኮ ታገላገላችሁ ከሀገር ቤት እዚህ ምን ልትሰሩ ነው የምትመጡ? አይታችሁ አይደል ሄዳችሁ እንዴ? አይቼ ብመጣስ እኔ እኮ ለመስራት ሰርቼ ለመግባት እንጂ ሰው ሀገር ልቀር አይደለም። እዛ ሆኜ መናገጃ ነገር ብልጥ ስለሌለኝ ዛሬ ደግሞ ሰርቻለሁ ሰርቼ ለመኖር እንጂ ሰው ሀገር ላይ ብዙ ጊዜ ለመቀመጥ አይደለም ስላቸው፣ አረ እኛ ራሱ ብንሄድበት ከውስጥ በቃ የምንሄድበት ጠፍቶ ነው። እናንተ እኮ በጣም እድለኞች ናችሁ ይሉናል። ራሳቸው ግን እንደዚህ ስናያቸው ምግቡ ምናምኑ አቅርበው ሲገሉ እኛ እዚህ ሁለቴ ሶስቴ የምንበላው በአንዴ ነው የሚበሉት። እውነት እኔማ እንደዚህ ቪዲዮ የሚሰሩና በቃ አሉ አይደለ ምግብ አቅርቦ ሲያሉ ምራቄን እየዋጥኩ የሚበሉት እና እንደዛ እያለ በቃ ችግር ሲያወሩብን በጣም ከባድ ነው። እህቶቼ ራሳችሁን ጠብቁላችኋለሁ። አመሰግናለሁ።